መላከ ሕይወት አባታችን አባ ገብረ ሕይወት የአገረ ስብከታችን የካህናት አስተዳደር ክፍል ሁላችሁም የገዳማትና አድባራት አስተዳዳሪዎች ምዕመናን ምዕመናን እንደምን አላችሁ? እንደምን አደራችሁ? እንደምን አደራችሁ? እንደምን አስነሳን ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ኃጢአትና በደል በበዛበት ዓለም እየኖርን እናታችን የወደደን እናታችን ያከበረን በክብሩም ላይ ክብር እንድንጨምር በተከበረው ዕለታት በዚህ በተቀደሰው ዕለት እንድንገናኝ እንድናመሰግን የረዳን የአባቶቻችን አምላክ እግዚአብሔር ስሙ የከበረና እግዚአብሔር ማን ይመስገን። እጃችሁን ከፍ አድርጉ። ማን ይመስገን። ከፍ አድርጉ እጃችሁን። ማን ይመስገን። ማን ይመስገን። ይህን ቀን እንድናይ ማን ፈቀደ? እግዚአብሔርን አመስግኑት። ያለ እግዚአብሔር ፈቃድ ይህችን ቀን ማየት አይቻልም። ያለ እግዚአብሔር ፈቃድ ይህችን ላይ ቆሞ ማመስገን አይቻልም። ያለ እግዚአብሔር ፈቃድ አንደበትን ከፍ አድርጎ እልል ብሎ ማመስገን አይቻልም። አንፈቀደልን አንፈቀደልን የመዋቀዮ መሌ ጉያራ አበደሪ ዋቀዮ መሌ ተቆቹን እንደናቡ የመዋቀዮ መሌ በከከበጀማ በከቁልቁሉማ በካያላን ከበጀሙ ጋሊ ዋቀዮ መሌ ተቆቹን እንጂ አንተ ወያራ ከገበጅሮ ወያራ ተጣበኔ ከኛ አባን ከኛ ገለጣ አጥዋቀ የመርጠ ፈታ ዛሬ እጅግ የምንወደው አባታችን አዎ አማላጃችን የጭንቅ ደራሻችን ታላቁ አባት መጥምቀ መለኮት ቅዱስ ዮሐንስ በዓለ ልደቱ ነው። አክብሩት በእውነቱ ስለከበረና የተመሰገነ ነው። ነብይን በሉስቲ ነብይን በነብይ ስም የተቀበለ የነብዩን ዋጋ ያገኛል። በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 41 42 ድረስ ያለው ታሪክ ነው። ነብይን በሉስቲ ምናልባት ዛሬ በዓሉ ስለሆነ በሰፊው ስለ ዮሐንስ ታሪክ እንናገራለን። ነገር ግን ነብይን በነብይ ስም ጻድቅንም በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል ብሎ መጽሐፍ ቅዱስ ተናግሯል። ታዲያ ዛሬ የምንቀበለው ወይም ደግሞ ልናከብረው የመጣነው ማነው? ስሙ ነብየ እግዚአብሔር በሉ። ማነው ስሙ? ነብየ እግዚአብሔር መጥምቀ መለኮት። ዛሬ በዓለ ልደቱን ልናከብረው መጥተናል። ከነቢያት አንዱ ነው። የብሉይ ኪዳን መሻገሪያ የአዲስ ኪዳን መጀመሪያ የሆነው ታላቁ ነቢይ ቅዱስ ዮሐንስ ዛሬ በዓሉ ነው። ታዲያ እንደሱ ሁሉ ብዙ ቅዱሳን ብዙ ነቢያት እግዚአብሔርን የወደዱ እግዚአብሔር የወደዳቸው እግዚአብሔርን ያከበሩ እግዚአብሔርን ያከበሯቸው ብዙ ነቢያት ጻድቃን አሉ። ከነኛ ሁሉ የሚበልጠው ከቅዱሳንም በላይ ከፍ ያለው ከጻድቃንም በላይ ከፍ ያለው ሴቶች ከወለዷቸው ቅዱሳን ሴቶች ከሴቶች ከተወለዱ ነቢያት ቅዱሳን የሚበልጥ እጅግ ገናና የሆነ ታላቁ ቅዱስ ዮሐንስ መጥምቀ መለኮት ነው ይላል መጽሐፍ። እንኳን ደስ አላችሁ። አይ በዚህ ምድር ላይ የተመላለሰ ስለ እግዚአብሔር የተናገረ መንገድን የጠረገ ንስሐ ግቡ እያለ ስለ ንስሐ ያስተማረ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ እያለ መንገዱን እያቀና መንገዱን እየጠረገ የንስሐ ሕይወትን እያስተማረ ያስተማረ የመከረ ከብሉይ ኪዳን የተሻገረ አዲስ ኪዳንን የጀመረ ታላቁ ነቢይ በዓሉ ነው። እንኳን ደስ አላችሁ። ነቢያትን ስንቀበል የነቢያት ዋጋቸው ሰፊ ነው። የቅዱሳን ዋጋቸው ሰፊ ነው። በዚህ ስፍራ ስንመጣ ቅዱሳንን ወደን አክብረን ክብራቸውን እንቀበል አማላጅነታቸው እንዲደርሰን ነው እዚህ የመጣ ነው። በረከታቸው ይደርብን። ቅዱሳን መቀበል እጅግ የሚያስከብር ነው። ቅዱሳንን ያከበሩ ከብረዋል። ነቢያትን ያከበሩ ከብረዋል። ጻድቃንን ያከበሩ ከብረዋል። እነሱን ጠርቶ ያፈረ የለም። ዮሐንስን ጠርቶ ያፈራል? ዮሐንስን ጠርቶ ያፈራል? ዮሐንስን ጠርቶ አጎንብሶ ሄዶ ቀና ብሎ ነው የሚመጣው። ዮሐንስን ጠርቶ ያፈረ የለም። ጎባጣው የቀናበት፣ እውሩ አይኑ የበራበት፣ ለምጻሙ ለምጹ የነጻበት በአማላጅነቱ ዓለምን የፈወሰ ታላቁ ነቢይ ማነው ስሙ?
ማነው ስሙ? ኧረ ስሙን ጥሩት፣ አመስግኑት። በእውነቱ ይህንን ነቢይ ነው ልናከብር የመጣ ነው። ይህንን ጻድቅ ነው ልናከብር የመጣ ነው። ከዚያም በላይ ብዙ ቅዱሳን አሉ። የጻድቃን በረከት የቅዱሳን በረከት ለእኛ የሚጠቅመን ነው። የታመሙትን ይፈውሳሉና ያዘኑትን ያጽናናሉና። አዎ በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 27 ላይ ስለ እግዚአብሔር አዳኝነት እባክህ የዳዊት ልጅ ማረኝ ይላል። ደግሞ ሌላው ዛሬ ስለ ቅዱሳን ስለ ቅዱስ ዮሐንስ በሰፊው ብፁዕ አባታችን አረጋዊ አባታችን የሁላችን አባት በመካከላችን አሉ። እየባረኩን ነው። እንኳን ደስ አላችሁ። በረከታቸው ይደረግልን። በሰፊው ስለ ታላቁ ነቢይ ስለ መጥምቀ መለኮት በሰፊው ያስተምራሉ። የዳዊት ልጅ ሆይ ማረኝ በሉ እስኪ። የዳዊት ልጅ ሆይ ማረን። የዳዊት ልጅ ሆይ የዳዊት ልጅ ሆይ ማረኝ ማረኝ። አሁን ማረኝ ልንለው ነው የመጣ ነው። ምን ልንለው? ማረን። ምን ልንለው? ማረን። እባክህን ማረኝ፣ እባክህን ከመከራ አድነኝ፣ እባክህን ከገባሁበት ወጥመድ አድነኝ፣ እባክህ የኃይል መድኃኒት ናዲ በመናጎሪ የኃይል መድኃኒት ናማሪ የኃይል መድኃኒት ጭቡኮ ናያቂ የኃይል መድኃኒት ዱከነ ኬሳን ጅራዋንተ ዱከነ ከነ ኬሳን አባሲ ጀቹራን መነቀኛ ካነ በከቁልቁሉ መከረቲ ዳውዱ ደራዋንተ ዋጋዮን በማን ዋጎሩ አሜን አትሉ? አሜን። እግዚአብሔር ይቅር ይበለን። አሜን። በምሕረቱ ይጎብኘን። አሜን። የዳዊት ልጅ በቅዱሳን አድሮ ይምራል። የዳዊት ልጅ በነቢያት አድሮ ይምራል። የዳዊት ልጅ በቅዱሳኑ በመላእክቱ አድሮ ይምራል። ይማረን። አሜን። የገባንበት ወጥመድ ካለብን ጨለማ ይማራል። አሜን። ታቦታቱ ከመንበረ ክብሩ እየወጣ እኛን ሊባርከን ስለሆነ እልል እያላችሁ እግዚአብሔርን አመስግኑ። ወደ ዝማሬ ጽላተ ሙሴ ጸባቶ ዘሲና ጽላተ ሙሴ ጸባቶ ዘሲና ጽናጽን 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 ጽላተ ሙሴ ጸባቶ ዘሲና ጽላተ ሙሴ ጸባቶ ዘሲና ጽናጽን 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 ተባርከን በመስቀል ተዘወድ ዘወድ ተባርከን በመስቀል ተዘወድ ዘወድ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ወገኔ መስማምን ማለበክ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ኪሩቤል በደመና ዙፋኑን ይዘው ተመሃል ሚካኤል ከፊት አእላፍ መላእክት ሲሰግዱ በተራ ተመልከቱ የሠራዊት ድንቅ ተመልከቱ የሠራዊት አምላክ ስላሴን ሲያከብሩ እያሸበሸቡ የሰማይ መላእክት ማዕረግ ተሰማው ቅዱስ 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 ሲሉ ይሄ ታላቅ ክብር እየታደሉ በስራቸው በምድር ይታያል በጽድቅ ስራቸው በምድር ይታያሉ። የሥላሴ መንበር ተሳንቆ ኪሩቤል በደመና ዙፋኑን ይዘው ሚካኤል ከፊት አእላፍ መላእክት ሲሰግዱ በተራ ተመልከቱ የሰማዩን አምላክ ተመልከቱ የሰማዩን አምላክ
የሰማዩን አባት የሥላሴን ነበር ቅዱሳን ነበር እያሸበሸቡ የእስራኤል መላእክት ካህናተ ሰማይ ቅዱስ 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 ሲሉ አንደበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይኔ የተባው ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይኔ የተባው ሰማይ ፀሐይን ዛሬም ጎብኝቶኛል እየደጋገመ ወዘ ተሰከረ እኔም አመለጥኩት ነብየ ልዑል ዮሐንስ ነብየ ልዑል ነብየ ልዑል ዮሐንስ ነብየ ልዑል ዮሐንስ ነብየ ልዑል ዮሐንስ ነብየ ልዑል ዮሐንስ ነብየ ልዑል ነብየ ልዑል ዮሐንስ ነብየ ልዑል ነብየ ልዑል ዮሐንስ ነብየ ልዑል ዮሐንስ ነብየ ልዑል ዮሐንስ ነብየ ልዑል ዮሐንስ ነብየ ልዑል ነብየ ልዑል ዮሐንስ 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 ነብየ ልዑል እህቴ ሙሽራዬ ሰላም ያለሽ ማርያም አበባዬ ሰላም ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ሲዘረጋ የተሸልማት ራሱ ሲያዘጋ ድንግል እንደ ማርያም ተሸክመሽ ጌታን በትሕትና ታገለግያለሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እረፊና ያለሽ ማርያም አበባዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ግቢ ከቤቴ አሳድጎሽ ሳለ መላኩ ነግሮ ተሸክመሽ ሳለ ደስ ብሎሽ ተምሮ እጅግ በትሕትና ስላገለገልሽ እንደ ኪሩብ መላእክት ተሸከምሽ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እረፊና ሙሽራዬ ሰለሞን ያለሽ
ነሽ ማርያም አበባዬ ሰለሞን ያለሽ እኔም ልበልሽ እናቴ ድንግል ግቢ ከቤቴ ማርያም ግቢ ከቤቴ የባሪያውን ውርደት ተመልክቷልና የወለድሽው ንጉሥ ይድረሰው ምስጋና ከልብ የወጣት ከቶ ምን አይደለም ብዘይ ዘንበላለን እኛም ልዝጋት ነይ ነይ በደመና በደመና ነይ በደመና ነይ በደመና እመቤታችን ንግሥትና እቴ ሙሽራዬ ሰለሞን ያለሽ ማርያም አበባዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ድንግል ግቢ ከቤቴ አሳድጎሽ ሳለ መልአኩ መግቦ ተሸልመሽ ሳለ በሰልሽ ሰብሮ እጅግ በትሕትና ስላገለገልሽው እንደ ኪሩብ መላእክት ተሸከምሽው ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ትህትና እቴ ሙሽራዬ ሰለሞን ያለሽ ማርያም አበባዬ ሰለሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ማርያም ግቢ ከቤቴ ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ተመልሰን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና ወደ ጌሳለም ጌታን ክርስቶስ ታቦት ተነሳ እጾቱ ብዙ ነው ተመስገን ብቻለ አምላክ ያለ ሰዎች ደስ ይበለን አምላካችን ከኃጢአት ባርነት ነፃ ላወጣን ተነሱ እናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው ክህነት አገኘው ብርሃን ሆኖኛል ኢየሱስ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱ እናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው ሰዎች ደስ ይበለን አምላካችንን ከኃጢአት ባርነት ነፃ ላወጣን ተነሱ እናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው ሰዎች ደስ ይበለን አምላካችንን ከኃጢአት ባርነት ነፃ ላወጣን ተነሱ እናመስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው
ሰላም ለኢትዮጵያ ሰላም ለሀገራችን
ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ትላክልን 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 ድንግል እናታችን ትላክልን። አመስግኑት እግዚአብሔርን። ክብር ምስጋና ለስሙ ይሁን።